በዚህ ቪዲዮ CapCutን በመጠቀም ቀለል ያሉ የፊልም ክሊፖችን ወደ ሲኒማቶግራፊነት እንዴት መቀየር እንደሚቻል አብረን እናያለን። 8 ደረጃዎችን ተጠቅመን ፊልም እናቀናብራለን። ቀለል ያለ ፊልም እናቀናብራለን። ስለዚህ አብራችሁ እንድትቆዩ ከወዲሁ ጋብዛለሁ። ቻናሉን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እንድታደርጉ፣ ቪዲዮውን ላይክ፣ ኮሜንት እና ሼር እንድታደርጉ ከወዲሁ ጋብዛለሁ። ቀጥታ ወደ ቪዲዮ ቅንብሩ እንገባለን። ኢምፖርት ሚዲያ የመጀመሪያው ተግባር ሚዲያ ኢምፖርት ማድረግ ነው። ስለዚህ ፋይላችን ሴቭ ካረግንበት ቦታ ወደዚህ እናመጣለን፣ ወደ CapCut መስሪያ ቦታ እናመጣለን ማለት ነው። እሱን ለማድረግ ከላይ ኢምፖርት የሚል ምልክት አለ። ስለዚህ እሱን ፕላስ በተን ተጭነን ሴቭ ካረግንበት ቦታ ሄደን ማምጣት ነው ፋይላችን። ሁሉንም በአንድ ጊዜ ማምጣት እንችላለን፣ ካልሆነ በየተራ ማምጣት እንችላለን። ለጊዜ የተወሰኑትን ኢምፖርት ላድርግ። ኦኬ። ከዛ ቀጥሎ ታይም ላይን ላይ ማስገባት ነው እያንዳንዱን ሚዲያ ማለት ነው። እዚህ ላይ አሁን በአንድ ጊዜ ነው ማስገባት የፈለኩት። ስለዚህ በአንድ ጊዜ አስገባ ሁሉንም ፋይሎች፣ ሁሉንም ክሊፖች በአንድ ጊዜ አስገባው ማለት ነው። ታይም ላይኑ ላይ በትክክል መግባታቸውን ፕሪቪው ላይ ስክሪኑ ላይ ማየት እንችላለን። የተወሰነ ፕሪቪው ማየት እንችላለን ማለት ነው። በዚህ እያሳለፍን ማየት እንችላለን። ኦኬ። ከዛ ቀጥሎ አስፔክት ሬሽዮን ማስተካከል ይኖርብናል። እያንዳንዱን ክሊፕ አስፔክት ሬሽዮ የሚል አለ እዚህ ጋር። ስለዚህ 16:9 መሆን ስላለበት የዩቲዩብ ቪዲዮ፣ ስለዚህ እሱን ማስተካከል ይኖርብናል ማለት ነው። ለዚህ ሮቴት እያደረግን ማስተካከል እንችላለን። እዚህ ማስተካከል እንችላለን። ስለዚህ ይሄ ኤሪያ እስከሚሸፈን ድረስ በትክክል እንደዚህ የጎተት ማስተካከል እንችላለን ማለት ነው። ኦኬ። ቀጥሎ ያለው ክሊፕን በትክክል መግባት አለመግባቱን አስፔክት ሬሽዮን ማስተካከል ይኖርብኛል። በተመሳሳይ ይህንን ማስተካከላለሁ ማለት ነው። ራይት አስፔክት ሬሽዮ አሁን 16:9 በዚህ መልኩ እናስተካክላለን ማለት ነው። በዚህ መልኩ ይስተካከላል። ስፒድ ራም የሁለተኛው የመስሪያ ቦታችን ነው። ስለዚህ እዚህ ቦታ ላይ የምንሰራው ምንድነው? እያንዳንዱን ቪዲዮ ክሊፕ ፍጥነቱን ለመጨመርና ለመቀነስ የምናስተካክልበት ቦታ ነው። ስለዚህ አንድ ክሊፕ እንምረጥና አሁን እንዴት ፍጥነቱን መጨመርና መቀነስ እንደምንችል እኔ ለምሳሌ ይሄን ክሊፕ በመርጥ፣ ስለዚህ ምንድነው የምናደርገው? ስፒድ የሚለውን ክሊክ እናደርግና አማራጮች አሉ እዚህ ስታንዳርድ እና ከርቭ የሚሉ። ስታንዳርድ ብዙ ጊዜ ስፒድ ወጥ ሆኖ እንዲቀጥልልን ቀንሰን ወይም ጨምረን በተመሳሳይ ስፒድ እንዲቀጥልልን ለማድረግ የምንጠቀምበት ነው። ብዙ አማራጭ አይሰጠንም እሱ። ከዛ ይልቅ ከርቭ የሚለውን መምረጥ የተሻለ ይሆናል። ምክንያቱም የተለያዩ አማራጮች ስለሚኖሩ ለመጨመርም ለመቀነስም ስለምንችል ማለት ነው። ከርቭን ከመረጥን በኋላ ከስተም እናደርጋለን፣ እንመርጣለን። ከዛ ወደ ታች ዱሬሽን የሚል አለ። ስለዚህ እሱ ጋር ሄደን የሆነ ቦታ ላይ መጨመር ወይም የሆነ ቦታ ላይ መቀነስ እንችላለን ማለት ነው። የምንፈልገው ቦታ ላይ ፍጥነቱ ከፍ እንድል፣ የምንፈልገው ቦታ ላይ ደግሞ የሆነ ቦታ ላይ ፍጥነቱ ቀስ ብሎ ክሊፓችን እንዲቀጥል ለማድረግ ማለት ነው። ለምሳሌ እዚህ ጋር ሞኒተራችን ካስተካከልን በኋላ እዚህ ጋር እንደዚህ ከፍ አደረግነው ማለት ፍጥነቱ ጨምሮ እንዲጓዝ ማድረግ እንችላለን ማለት ነው። እዚህ ጋርም እንደዚህ በተመሳሳይ ያዝ አድርገን ብንጨምርበት ከዛ በኋላ እንደዚህ ከፍ እናደርግና ከዛ ቀስ ብሎ እንዲቀጥል ማድረግ እንችላለን ማለት ነው። ከዛ ተመልሰን እንዴት በምን መንገድ እንደሚቀጥል እንየው። ኦኬ። ተወሰነ ፈጠን ብሎ ነው የቀጠለው። ከዛ በኖርማል ስፒድ ቀጠለ ማለት ነው። አሁን የተወሰነ ቦታ ላይ ከፍ ብሎ እንዲቀጥል ከፈለግን ከፍ እናደርጋለን። እንደዚህ እናደርጋለን።
የሆነ ቦታ ላይ ደግሞ ዝቅ ብሎ የተወሰነ ወረድ ብሎ ስፒዱ እንዲቀጥል ማድረግ ስንፈልግ ስለዚህ ፖዚሽኑን እያስተካከል ፍጥነቱን እያስተካከል አጀስት ማድረግ እንችላለን ማለት ነው። ስለዚህ ተመልሰን እንየው አሁን ያስተካከልነው። ኦኬ ስለዚህ በዚህ መንገድ ማስተካከል እንችላለን ማለት ነው። የክሊፑን ፍጥነት ዝግ ብሎ እንዲቀጥል ወይም ከፍ ብሎ እንዲቀጥል ማድረግ እንችላለን። የምንፈልገውን ቦታ ከመረጥን በኋላ እዛ ቦታ ላይ እንዲፈጥንልን ወይም ዝግ ብሎ እንዲቀጥልልን ማድረግ እንችላለን ማለት ነው። ኦቨርሌይስ ሶስተኛው ስቴፕ ነው። ይሄ ስቴፕ ከእያንዳንዱ ክሊፕ ጀርባ የተለያዩ ኢፌክቶችን ማስገባት የሚያስችለን ስቴፕ ነው። የተለያዩ ኢፌክቶችን ለመጨመር ለምሳሌ ዝናባማ ወይም ፀሐያማ ወይም ጭጋጋማ እንዲሆን ከፈለግ እና የምንፈልገውን ኢፌክት ለመጨመር ከጀርባው እንደ ስክሪን ለመጠቀም ወይም ተደራቢ ኢፌክት እንዲኖረው ለማድረግ እያንዳንዱ ክሊፕ የምንጠቀምበት ስቴፕ ነው እሱ። ለምሳሌ አንዱን ክሊፕ እንምረጥና ከነዚህ ክሊፖች መካከል እንዴት ማስገባት እንደሚቻል ማለት ነው። ኦሬዲ ቀድሞ ያዘጋጀነው ኢፌክት ካለ ወይም ኢሜጅ ካለ እሱን መጠቀም እንችላለን። ካልሆነ ደግሞ ኢፌክት ላይ ገብተን መምረጥ እንችላለን። ከብከት የተለያዩ አማራጮች ስላሉት ማለት ነው። ለምሳሌ እኔ ያዘጋጀሁት ኢፌክት እንጠቀም ለጊዜው። ኦኬ ኦልራይት ይሄ የተዘጋጀ እንደ ኢፌክትነት እንደ ባክግራውንድ ኢፌክት ለመጠቀም ያሰብኩት ነው። ስለዚህ እሱን ድራግ አደርጋለሁ ማለት ነው ታይም ላይን ላይ ከዚህ ክሊፕ ጀርባ እንዲቀመጥልኝ ነው የፈለኩት። አሁን ላይ ምንም ነገር አያሳየንም፣ ኢፌክት አያሳየንም፣ ምክንያቱም ገና ከዚህ ቀጥሎ የምንሰራው ስራ ስላለ ማለት ነው። ስለዚህ እሱን ለማድረግ ምንድነው የምናደርገው? ብሌንድ የሚላል እዚህ ላይ። ስለዚህ ብሌንድ የሚለውን እንመርጥና ከዛ በኋላ ስክሪን የሚለውን እንመርጣለን። በብሌንድ ስር ብሌንድ ሞዱን እንመርጣለን ማለት ነው። ስክሪን የሚለውን እንመርጣለን። ከዛ ኢፌክቱ አሁን ሰርቶልናል ማለት ነው። ኦኬ እንደዚህ ስናደርገው ፀሐያማ ወይም ሰንሴት የፀሐይ ግባት ኢፌክት ያሳየናል። ስለዚህ እሱን ኢፌክት ተጠቀምነው ኦሬዲ ምሽት ላይ መሆኑን ለማመላከት ማለት ነው። በተመሳሳይ ሌሎች ኢፌክቶችን የተለያዩ ክሊፖች ላይ እንጠቀም። ለምሳሌ እዚህ ቦታ ላይ ዝናባማ ኢፌክት መጨመር ብፈልግ ስለዚህ ኢፌክት ላይ ገብቼ ለምሳሌ ሬኒ ብዬ ሰርች ባደርግ ከዛ አማራጭ ይመጡልናል። እነሱን አማራጮች መጠቀም ነው። ለምሳሌ ይሄን ድረግ እናርገውና እናስገባው። ኦኬ ስለዚህ በዚህ መልኩ ኢፌክት እና ኢፌክቱን ከለር ግሬዲንግ አራተኛው ስቴፕ ነው። ስለዚህ የተለያዩ ኢፌክቶችን ወይም የተለያዩ ክሊፖችን ከለር አጀስት የምናደርግበት ቦታ ነው ይሄኛው። ስለዚህ እሱን ለማድረግ አጀስት የሚለውን ከላይ እንጫናለን። ቤዚክ አለ፣ ከርቭስ አሉ፣ የተለያዩ አማራጮች አሉ። ስለዚህ ከነዚህ አማራጮች መካከል አውቶ አጀስት የሚለውን ክሊክ ብናደርግ ስለዚህ እዚህ ጋር ቼክ ማድረግ እንችላለን ማለት ነው። ያው የሞከርን ኢፌክቱን የሚያመጣውን ኢፌክት ከርዘራችን የምንፈልገው ቦታ ላይ ካረግን በኋላ የከለሩን ኢፌክት ማስተካከል እንችላለን ማለት ነው።
ኦኬ እንደዚህ የሞከርን ነው ወደፊት ወደ ኋላ ያደረግን የምንፈልገው ከለር አጀስትመንት እስከሚመጣልን ድረስ እስከሚስተካከልን ድረስ በዚህ መንገድ መሞከር እንችላለን። ሌላኛው ከለር ኮሬክሽን የሚለውን መጫን ነው። ከለር ኮሬክሽን ስንጫን አሁንም መጨመር መቀነስ ነው የከለሩን ኢፌክት እዚህ ላይ። ስለዚህ የምንፈልገው ኢፌክት እስከሚመጣልን ድረስ ማስተካከል እንችላለን ማለት ነው። ሌላኛው ወረድ ብለን ቴምፕ የሚል አማራጭ ይመጣልናል። ስለዚህ ቴምፕ የሚለው አማራጭ ከመጣልን በኋላ ይዘን እንደዚህ ከለር የተለያየ ከለር ኢፌክቶች ይመጣሉ። ከነዚህ ከለር ኢፌክቶች መካከል ተስማሚ ነው ብለን የምናስበው ለክሊፑ ተስማሚ ነው ብለን የምናስበውን መምረጥ እንችላለን ማለት ነው። ስለዚህ ከለር ኢፌክታችን በዚህ መንገድ ማስተካከል እንችላለን። ከርቡንም ማስተካከል እንችላለን። ኢፌክቱን አንድ ጊዜ ከመረጥን ወይም ከለሩን ከመረጥን በኋላ ደመቅ እንዲል ወይም ቀዝቀዝ ብሎ እንዲቀጥል የከለሩ ኢፌክት መምረጥ እንችላለን። ከለር ዊል አለን እዚህ ውስጥ መምረጥ እንችላለን የተለያየ ከለር ኢፌክቶችን። ስለዚህ የተለያዩ አማራጮች አሉ። ከነዚህ አማራጮች መካከል ከለሩን አጀስት ማድረግ እንችላለን ማለት ነው። ሚውዚክ ኤንድ ሳውንድ ኢፌክት አምስተኛው ስቴፕ ሚውዚክ ኤንድ ሳውንድ ኢፌክት ነው። ይሄን በጣም ወሳኝ ነው ለሙቪ ክሊፕ ስናዘጋጅ፣ ሙቪ ስናዘጋጅ ሚውዚክ ኢፌክት በጣም ወሳኝ ነው። ስለዚህ እሱን ለማድረግ ምንድነው የምናደርገው? ከፕከት ብዙ አማራጮች አሉት ፍሪ የሆኑ ካልሆነ ደግሞ የራሳችን መጠቀም እንችላለን ማለት ነው። ራሳችን ያዘጋጀነው ካለ ስለዚህ እሱን ማስገባት እንችላለን ማለት ነው። ካሁን በፊት ያዘጋጀነው የራሳችን ሚውዚክ ካለ ኢምፖርት ማድረግ እንችላለን። ስለዚህ ኢምፖርት አድርገን መጠቀም እንችላለን ማለት ነው። ለምሳሌ የራሴ ያዘጋጀሁትን የመረጥኩትን ከዚህ ቀደም የመረጥኩትን ሚውዚክ መጠቀም ብፈልግ ስለዚህ ታይም ላይን ላይ አስገባና የምፈልገው ክሊፕ ላይ መጨመር እችላለሁ ማለት ነው። ለምሳሌ ነው ለስለስ ያለ ቢሆን አሪፍ ነው። ቮሊዩምን መቀነስ እንችላለን በጣም እንዳይጮህ። የተወሰነ ፓርት ላይ ብቻ እንዲቀመጥልን ከፈለግን ሙዚቃው እንዲቀጥልን ከፈለግን ከት እናደርገዋለን። ስፕሊት እንልና ከላይ ስለዚህ እንቆርጠዋለን ማለት ነው። የተወሰነ ፓርት ላይ ብቻ ፕሌይ እንዳረግ ቮሊዩምን መጨመር መቀነስ እንችላለን ከላይ። ትራንዚሽን ስድስተኛው ስቴፕ ነው። ስለዚህ ለእያንዳንዱ ኢፌክት የተለያየ ትራንዚት መጨመር እንችላለን። ይሄን ለማድረግ ትራንዚሽን የሚለውን ከላይ መጫን ነው። ስለዚህ የተለያዩ የትራንዚት ኢፌክቶች ይመጣሉ። ለኛ የተመቸንን የትራንዚሽን ኢፌክት መርጠን መጠቀም እንችላለን። ፍሪ የሆኑ አሉ፣ ፕሪሚየም የሆኑ አሉ። ስለዚህ እንደ ምርጫችን መጠቀም እንችላለን ማለት ነው። ስለዚህ በእያንዳንዱ ክሊፕ መጨረሻ ኢፌክቶችን መጨመር እንችላለን ማለት ነው። አዲንግ ቴክስት የሰባተኛው ስቴፕ ነው። ስለዚህ እዚህ ጋር ጽሁፍ መጨመር የምንችልበት ማስገባት የምንችልበት ስቴፕ ነው። ይሄን ለማድረግ ከላይ ቴክስት የሚለውን ክሊክ እናደርጋለን። ከዛ ዲፎልት ቴክስት የሚለውን ክሊክ ስናደርግ እንድንጽፍ ይፈቅድልናል ማለት ነው እዚህ ጋር። ስለዚህ የፈለግነውን ኮንቴንት መጻፍ እንችላለን ማለት ነው። ለምሳሌ
ሲኔማቲክ ብዬ ልጽፍ እችላለሁ። በምንፈልገው ፎንት ስታይል በምንፈልገው ፎንት ሳይዝ መጻፍ እንችላለን ማለት ነው። ሲኔማቲክ ፎንት ሳይዙን መጨመር እንችላለን። እዚህ ጋር እንደምታዩት ፖዚሽኑን ማስተካከል እንችላለን። ሴንተር ላይ እንደሆነልን ማድረግ እንችላለን። ስለዚህ አድጀስት ማድረግ እንችላለን ማለት ነው። ቦልድ ማድረግ እንችላለን ከፈለግ ስታይሉን ወይም ከለሩን መምረጥ እንችላለን። ስለዚህ ተወሰነ ሰፋ እንዲል ከፈለግ ትንሽ ድራግ እናደርገዋለን። ኦኬ ስለዚህ በዚህ መንገድ ኢፌክቱንም ከፈለግን ማስተካከል እንችላለን ማለት ነው። ኦራይት ስለዚህ በዛ መልኩ ቴክስት ማስገባት እንችላለን ማለት ነው። ፋይናል አውትፑት ነው። ስለዚህ አውትፑቱን ቼክ ለማድረግ እያንዳንዱ ነገር በትክክል መስራቱን ከመጀመሪያው ጀምሮ የዛሬው ቪዲዮአችን ይህን ይመስላል። ቪዲዮውን ከወደዳችሁት ላይክ አድርጉ፣ ለወዳጅ ዘመዶቻችሁ አጋሩ። ሰብስክራይብ ያላደረጋችሁ ሰዎች በዋናነት ሰብስክራይብ እንድታደርጉ ጠይቃለሁ። በቀጣይ ሌሎች ተመሳሳይ ቪዲዮዎች እስከምንገናኝ ጤና ይስጥልኝ።